ጤና ይስጥልን ውድ ኢትዮጵያውያንና ኤርትራውያን እንደምን ከርማችኋል? ዛሬ ቃኘው በኮሪያ ልሳነ ምድር ኢትዮጵያ ተዋጊዎች ክፍል 13ን ይዤላችሁ ቀርባለሁ። በጥሞና እንድትከታተሉኝ በትህትና ጠይቃለሁ። ሻምበሉን ለመታደግ የተሰዋው ወታደር። መስዋዕትነትና መተባበር የኢትዮጵያውያን ወታደሮች አይነተኛ የውጊያ ባህል ነበር። በኮሪያ የሚካሄደው የተባበሩት መንግስታት ጦርነት ለነጻነት መርህ መከበር የሚካሄድ መሆኑን ከልባቸው የተቀበሉት እነዚህ ኢትዮጵያውያን ማናቸውም ለዚህ ቅዱስ ዓላማ ህይወታቸውን ለመስጠት አላወላወሉም። ድምፅ ሳይሰማበት በጸጥታ በእያንዳንዳቸው ልብ ውስጥ የተጻፈው አንዱ ለሁሉም ሁሉም ለአንዱ መስዋዕትነት ለመክፈል የተገባ ቃል ኪዳን ነው። ለዚህ ቃል ኪዳን መከበር ምሳሌ ሆኑ በኮሪያ ጦርነት በኢትዮጵያውያን ከተፈጸሙ ተጋድሎዎች አንዱን እንደሚከተለው ልተርከላችሁ። በ1951 መስከረም 12 ሊነጋጋ ሲል የቃኘው ሻለቃ አንደኛ ሻምበል ዴቭል ከተባለው ተራራ ከዋናው የህብረቱ መከላከያ አቅራቢያ የመሸገን የጠላት ጦር በአንድ የመቶ እንዲያጠቃ ትዕዛዝ ይደርሰዋል። የግዳጁ ዓላማ የጠላትን መከላከል ማዳከም ነው። ይህ በአንድ የመቶ እንዲፈጸም የተሰጠን ግዳጅ እንዲመራ ምክትል መቶ አለቃ ኢዮብ በሻምበል ተፈራ ወለትንሳኤ ይመረጣል። ውሏቸውን በወታደራዊ ጥናት አሳልፈው ላይን ያዝ ሲያደርግ ሻምበሉ ወደ ግዳጁ ተንቀሳቀሰ። ከ2 ሰዓት ተኩል ጉዞ በኋላ የታቀደው ስፍራ ደርሰው ከጠላት ጦር ጋር ገጠሙ። ቻይናውያኑ ይህ የተራራ ምሽግ ለዋናው ማዘዣ ጣቢያቸው ያለውን ወሳኝነት ስለሚያውቁ ድንገተኛ ጥቃት ደርሶ እንኳን ምሽጉ ቢማረክ መልሶ ማጥቃት በመሰንዘር የሚያስለቅቅ ከፍተኛ ኃይል ከተራራው ጀርባ ለመጠባበቂያ አስፍረው ነበር። ያም ሆኖ ምሽጉን ማስለቀቁም በራሱ እጅግ ፈታኝ ነበር። ከመራራ ጦርነት በኋላ ኢትዮጵያውያኑ የጠላትን መከላከል ሰብረው ወደ ተራራው ጫፍ መውጣት ይጀምራሉ። ግን ወዲያውኑ ከተራራው ጀርባ በተጠባባቂነት የሰፈረው ጦር ተነቃንቆ ከተለያየ አቅጣጫ ጥቃት ከፈተባቸው። በዚህም የተነሳ እንደገና ከባድ ጦርነት ተገጠመ። በዚህ ወቅት የጠላት ዋና ዓላማ ከፍተኛ የቁጥር ብልጫ ስላላቸው ኢትዮጵያውያንን ሙሉ በሙሉ ከቦ በማረክ ነበር። ከወገን ጦር ወረዳ እጅግ ርቀው በብዙ ጥፍ በቁጥር ተበልጠው ያውም ከአዲስ ኃይል ጋር የሚያካሄዱት ውጊያ አንሶ በዚህ የሞት የሽረት ሰዓት አዛዣቸው ምክትል መቶ አለቃ ኢዮብ ውጊያው ለመምራት በማይችልበት ሁኔታ ክፉኛ በጥይት ቆሰለ። የራሱ መቁሰል ሳይሆን ወታደሮቹ እጅግ ወሳኝ በሆነ የሞትና የህይወት መስመር ላይ የመሆናቸው ከበባውም እየተጠናከረ እውን ሊሆን የቀረው ጥቂት ጊዜያት ብቻ መሆኑ አሳዘነው። በዚህ ፈታኝ ወቅት ነበር ጀግናው ኢትዮጵያዊ ለማ ማሩ በታሪክ የማይሞት ወታደራዊ ገድሉን ያሳየው። ለማ ኢትዮጵያውያኑ የከበባው ቀለበት ውስጥ መግባታቸውን ሲያይ ወይም ይህን ባስተዋለበት ቅጽበት ከማንም ትዕዛዝ ሳይደርሰው በራሱ አነሳሽነት ከምድብ ቦታው ለቆና ከባድ መትረየሱን ይዞ ተራራው አናት ላይ ወጣ። ለማ ኢትዮጵያውያን ወገኖቹ በስልታዊ ማፈግፈግ የቆሰለ አዛዣቸውን ይዘው ከጦርነቱ መስመር እስኪወጡ የመተላለፊያ መስመር አስከፍቶና ጠላትን ብቻውን ባለበት ገትሮ በመገደብ የመቶው ጓድ በሰላም ወደ ምሽጉ እንዲመለስ አስቻለ። ወገኖቹን ከሳቱ እንዲወጡ የተሰዋው ለማ ያ ከላይ ያነሳነው ቃል ኪዳን እስከ ፍጻሜ በልቡ ነበር። አንዱ ለሁሉም ሁሉም ለአንዱ። የለማ የጀግንነት ሰማዕትነት ታሪክ በኢትዮጵያውያን ወታደሮች ልብ ተጽፎ የሚኖር ነው። ምዕራፍ 9 የጠላት ተስፋ መቁረጥ። ከመስከረም 16 ቀን እስከ መስከረም 22 ቀን 1951 የቃኘው ሻለቃ ጥብቅ ተከታታይነት ያለውና በጀብድ የተሞላ በምሽጉ ዙሪያና በጠላት ወረዳ ዘልቆ የመግባት ተንቀሳቃሽ ጥበቃና የቅኝት ስራዎችን አከናወነ። ይህም ከፊቱ ለሚጠብቀው መጠነ ሰፊ የማጥቃት ግዳጅ በቂ መረጃዎችን ማሰባሰብ ዓላማ ጭምር የተካሄደ ነበር። እነዚህ ወታደራዊ ቅኝቶች ለቃኘው መኮንኖች ሙሉውን ወታደራዊ እውነታ እንዲረዱት አስቻላቸው። የጠላትን አሰፋፈር፣ የጠላትን የጦር መሳሪያ ይዞታ፣ የመከላከያ እንቅፋቶችና አይነት ምን እንደሚመስል ለማወቅ አስቻላቸው። ከነዚህ ወታደራዊ መረጃዎች መገኘት በተጨማሪ ጠላትን በተደጋጋሚ ሀፍረት ውስጥ የሚጥልና የሚያዳክም ጥቃትም አደርሰውበታል። በመስከረም ወር መጨረሻ የቃኘው ሻለቃ ከፊት ለፊቱ ባለው ዋና የጦር ግንባር ያለውን የጠላት ማዘዣ ጣቢያ አጥቅቶ እንዲይዝ ትዕዛዝ ደረሰው። ይህ በተጠናከረ መከላከያ የተገነባ ጥልቅ ምሽጎች ያሉት ስትራቴጂያዊ ስፍራ ነው።
መላው የቃኘው ሻለቃ ሰራዊት የተሳተፈበት ይህ ውጊያ የተደራጀው በከፍተኛ ወታደራዊ ዝግጅትና በሰለጠነ የውጊያ ታክቲክ ከመሆኑም በላይ ወታደራዊ ስትራቴጂክ የተነደፈው በራሳቸው በኢትዮጵያውያን መኮንኖች ነበር። ቃኘው ከጀርባ በህብረቱ ኃይላት የከባድ መሳሪያ ሽፋን ድብደባ ሆኖም በራሱ የውጊያ ታክቲክ ወደ ጠላት ምሽግ ገሰገሰ። በዚህ የመስከረም ወር የተካሄዱት ውጊያዎች በኮሪያ ጦርነት ኢትዮጵያውያን ወታደሮች ታሪካቸውን በወርቅ ቀለም ያጻፉበት ነበር። ጀግና፣ ደፋር፣ ቁርጠኛና እንደ ነብር ፈጣን የሆኑ ኢትዮጵያውያን ወታደሮች እንደዚህም አይነት ውጊያ አለ እንዴ የሚል ግርምትን የፈጠረ እነርሱም ከዚያ በፊት ያልሞከሩትን አይነት ተጋድሎ ነበር የፈጸሙት። በእነዚያ ውጊያዎች ኢትዮጵያውያን የሀገራቸውን የላቀ የውጊያ ባህል ብቃት ለዓለም ያሳዩበትም ነበር። በዚህ ወቅት ከተካሄዱት የአንደኛ ቃኘው በርካታ የውጊያ ገድሎች የጀግንነታቸውን ስዕል ያሳይልናል ያልናቸውን ጥቂት ምሳሌዎች እንደሚከተለው አቀርባለሁ። በመጽሐፉ መጨረሻ ማውጫ 1፣ 2 እና 3 ላይ በሚገኘው ኢትዮጵያውያን የቡድንና የግል ተሸላሚነት የጀብዱ ታሪክ ውስጥ ይህ ታሪክ ተዘክሮ ይገኛል። መስከረም 19 ቀን 1951 ዓ.ም በሻምበል መሸሻ አሰፋ የሚመራ አንድ ሻምበል በከፍተኛ የጠላት የሰው ኃይልና የጦር መሳሪያ የተደራጀ ጠንካራ ምሽግ ላይ ጥቃት እንዲሰነዝር ትዕዛዝ ይደርሰዋል። ምሽጉ ለመድረስ የሻምበል መሸሻ ጦር እጅግ አስቸጋሪና ሰበርበራ የተራራ ገጽ መውጣት ነበረበት። ይህ ብቻ ሳይሆን የውጊያው ጉዞ ጥቅጥቅ ያለ ቁጥቋጦ ማለፍን ከመጠየቁ በላይ ኃይለኛ ዶፍ ዝናብ የሚጥል ነበር። ወደ ምሽጉ ሲቃረቡ ሻምበል መሸሻ ግራና ቀኝ የተኩስ ሽፋን የሚሰጡትን ወታደሮች ስትራቴጂያዊ ቦታ ላይ መድቦ የመከላከሉን ግንባር መቺ ኃይል ራሱ እየመራ ወደ ምሽጉ ተንቀሳቀሰ። ይሁን እንጂ ጠላት በከባድና ቀላል አውቶማቲክ መሳሪያዎች ጭራሽ አላስቀርባለ። ግራና ቀኝ ያሉትን ወታደሮች የጠላትን ትኩረት እንዲሰረቅ በተኩስ እንዲያጣድፉለት ትዕዛዝ ሰጥቶ እርሱ የሚመራው ጓድ ያለምንም ያጸፋ ተኩስ ወደ ምሽጉ ተስቦ በመጠጋት ከጠላት ጋር የጨበጣ ውጊያ ገጠመ። በእጅ ለእጅ የጨበጣው ትንቅንቅ የመሸገውን ጦር በሙሉ ደምሰው ጠንካራውን የጠላት ምሽግ ሙሉ በሙሉ ማረኩ። መስከረም 21 ቀን 1951 ዓ.ም ንጋት ላይ ሻምበል መርድ ግዛው የሚመራው አንድ ሻምበል ጦር እጅግ በተጠናከረ ሁኔታ ከተራራ ጫፍ ላይ የተገነባ አንድ የጠላት ምሽግ ለማጥቃት ተንቀሳቀሰ። የወገን ጦር ወደ ውጊያ ነጥቡ የተቃረበ ሲመጣ ከጠላት በኩል የሚዘንበው የቀላልና ከባድ አውቶማቲክ መሳሪያዎች አረር እንቅስቃሴያቸውን ገታው። በኢትዮጵያ ጦር ግራና ቀኝ የተሰለፉት ሌሎች የህብረቱ አባል ሀገራት ወታደሮችም እንቅስቃሴ በጠላት የጥይት ዝናብ ቆሟል። ያሉበትን አስቸጋሪ ሁኔታ የተረዳው ሻምበል መርድ ወታደሮችን እንደ አዲስ በማደራጀትና በፉከራና ቀረርቶ ሌሎች የህብረቱ ኃይሎች ሽፋን እንዲሰጡት በማድረግ የጥይት መከታ ከያዘበት በመውጣት ግንባሩን ሰጥቶ ወደፊት ገሰገሰ። የጀግንነት አርአያነቱን የተከተሉት ወታደሮቹ አጅበውት ምሽጉን ሰብሮ በጨበጣ ውጊያ የጠላትን ኃይል አጸዳ። ይህን ድል በጨበጠበት ቅጽበት በግራና ቀኝ ያሉ ገዥ መሬቶችን መቆጣጠር በጠላት ተኩስ ስር የወደቁትን የህብረቱን አባላት ለመታደግ ሌላ ውጊያ ከፍቶ እነርሱንም በመጠራረግና የህብረቱን ኃይል እንቅፋቶች በሙሉ በማስወገድ የሌሎችንም ሀገሮች ወታደሮች በውጊያው እንዲሳተፉና የጋራ ድል እንዲጨብጡ አስችሏል። በእነዚህ አንጸባራቂ የውጊያ ውሎች ግን የሻምበል ተፈራ ወልደትንሳኤ ገድል በተለይ ሊጠቀስ የሚገባው ነው። ሻምበሉ የተሰጠው ግዳጅ ነጥብ ቁጥር 602 የጠላትን የተራራ ይዞታ ማጥቃት ነው። ታሪኩ እንዲህ ይነበባል። ጠላት እጅግ የተጠናከረ መከላከያ የገነባበትን ይህን የመከላከያ የኢትዮጵያ ጦር ለማጥቃት መንቀሳቀሱ እንደተረዳ ኢላማውን የጠበቀና ውጤታማ የሆነ የሞርታርና የመድፍ ተኩስ ተከፈተበት። ጥቃቱን በግንባር ሆኖ የሚመራው ሻምበል ተፈራ በጠና ቆሰለ። ደሙን እንኳን ለማስቆም ፈቃደኛ ያልሆነውና በከፍተኛ አካላዊ ስቃይ ላይ የሚገኘው ሻምበል ተፈራ ጥቃቱ እንዲቆም ቢመከርም ከአዛዦቹ ቢነገረውም እንኳን አሻፈረኝ አለ። 3 ሰዓት በፈጀው አስጨራሽ እና ደም አፋሳሽ ጦርነት በኋላ የኢትዮጵያ ጦር የጠላቱን ምሽግ አስለቅቆ ተራራውን እስኪቆጣጠር ድረስ ሻምበል ተፈራ ወታደሮቹን እያጃገነ በመሪነት ያዋጋ ነበር። ጠላት ከፍተኛ ጉዳት የደረሰበት ከመሆኑም በላይ የኢትዮጵያውያንን ተጋፍጦ የመዋጋት ጥቃት መመከት እንደማይቻል የተማረበት አጋጣሚ ነው። በዚህ ጦርነት ላይ ኢትዮጵያውያኑ ጀግንነትና ሰማዕትነት ገድል የሚወክሉ ይህንኑም ያረጋገጡ 2 ጀግኖች ስማቸው በአርአያነት ሊነሳ የሚገባው ነው። 50 አለቃ ተገኑ አንለይና 10 አለቃ አብጤ አብተው ታሪካቸው በሽልማቱ መዝገብ ላይ እንዲህ ይላል።
መጋቢ ሃምሳ አለቃ ተገኑ አንለይ ፓንግዳንግና ዶንግኒ ላይ ከጠላት ወታደሮች ጋር በተደረገው ውጊያ ታላቅ ጀብዱ የፈጸመ ጀግና ወታደር ነው። መስከረም 17 1951 መጋቢ ሃምሳ አለቃ ተገኑ አንለይ የሚመራው ጓድ የማጥቃት ግዳጅ የጠላትን የተጠናከረ ምሽግ ሰብሮ መያዝ ነበር። እንደ ጉድ የሚረጨው የጠላት ቀላልና ከባድ መትረየሶች አረር የወገንን ጦር አላላወሳለ። በዚህ ሁሉ ውስጥ ግን በሃምሳ አለቃ ተገኑ የሚመራ ጓድ ጠላትን ምሽጉ ድረስ ገብቶ ፈጀው። ተገኑ በዚህ ውጊያ ቢቆስልም እርዳታ እንኳን ሊደረግለት ፈቃደኛ ባለመሆን በምሽጉ ላይ ወታደሮቹን እንደ አዲስ አደራጅቶ በማቋቋም ሌሊቱን የተሰነዘሩ ሌላ 2 የጠላትን ማጥቃቶች መክቶ ስፍራውን ለህብረቱ ጦር አሳልፏል። የአስር አለቃ አብጤ አብተው በአባልነት የሚገኝበት ጓድ መስከረም 20 ቀን 1951 አንድ ቁልፍ የሆነ የጠላትን የተራራ ምሽግ እንዲያጠቃ ግዳጅ ይሰጠዋል። ይሁንና ጓዱ ወደ ተራራው ከመቅረቡ በፊት ከተጠናከረው ምሽግ የማያፈናፍን የከባድ ቦምብ መትረየሶችና ጠመንጃዎች ጥቃት ተከፈተበት። ጓዱ የጥቃቱን ውርጅብኝ የሚመክትበት አንድ ሽፋን ከያዘ በኋላ ቆጠራ ሲያደርግ 2 አባላቶቹ ጎለዋል። የአስር አለቃ አብጤ ያለምንም ትዕዛዝ 2ቱን ጓዶቹን ለማምጣት እንዲፈቀድለት ጠይቆ በቁርጠኝነት ወደሚፈላው ጥይት እየተሳበ ተጠጋ። የአጸፋ ተኩስ እየሰጠ ብቻውን ቀድመው የነበሩበት ስፍራ ሲደርስ 2ቱ ጓዶች መሰዋታቸውን አስከሬናቸውን በማየት አረጋገጠ። የአስር አለቃ አብጤ አስከሬናቸውን ይዞ ወደኋላ እንደመመለስ አንድ ብቻውን እየተታኮሰ ወደፊት ተጠጋ። በጓዶቻቸው መውደቅ እልህ የተጋቡትና የአስር አለቃ አብጤ ሞት አይፈሬ እርምጃ ያጃገናቸው ጓዶቹ ተከታትለውት ምሽጉን ተጠጉ። መጠጋት ብቻ አይደለም፣ በጨበጣ ገብተው የጠላትን ወታደሮች በሙሉ ደመሰሷቸው። ምሽጉም በኢትዮጵያውያን ጀግኖች ተማረከ። በአጠቃላይ እጅግ አሰቃቂና መራር በሆነ የ6 ቀን ጦርነት አልፎ አልፎ በጨበጣ ጭምር እየገቡ የቃኞች ሻለቃ ተዋጊዎች ቁልፍ የተባለውን የተራራ ሰንሰለት ሁሉ ተቆጣጠሩት። ይሁን እንጂ የቀዮቹ ቻይናና ሰሜን ኮሪያ ያዋቀሩት የእግረኛ ሰራዊት በኢትዮጵያውያኑ ጥቃት ፊት ሊቆም የማይችል መሆኑን ለአንዴና ለመጨረሻ ጊዜ የተማረበት የጦር ሜዳ ውሎ የሳም ሃዮን ጥቃት ነበር። በዚህ ውጊያ ደግሞ የቃኘውን ክንድ የቀመሰው የቆዮቹ ጦር ኢትዮጵያውያን ተዋጊዎች መሆናቸው እንደተረዳ ብዙም መከላከል ሳያደርግ ምሽጉን መልቀቅ ጀመረ። የተነገረለት የኢትዮጵያውያኑ አስፈሪ ሳንጃ በጠላት ጦር መሃል ከፍተኛ ሽብር ስለፈጠረ ሽሽቱ ይህንኑ ለማምለጥ ነበር። ሆኖም ግን የጠላት ጦር የተፈራውን ሽሽት ሞት አላመለጠም። ከምሽጉ ወጥቶ የሚሸሸውን የጠላት ሰራዊት ኢትዮጵያውያን መኮንኖች ከአሜሪካን አየር ኃይል ጋር በቀጥታ እየተገናኙና ከአየር ከተራራው ጫፍ እያዩ እያስተኮሱ ምድርም ያለውን ደግሞ እነርሱ ያበራዩት ገቡ። የዚያን ቀን የጦርነት ውሎ ለቀዮቹ አሰቃቂ ነበር። ቢቆሙ በኢትዮጵያ እግረኛ ሰራዊት፣ ቢሸሹ በአሜሪካን ቦምቦች የተለቀሙበት እጅግ አሳፋሪ ሽንፈት ነበር። በዕለቱ የተቆጠረው የጠላት አስከሬን በጠቅላላ ውጋ ቀጠና ሁሉ የሸፈነና በሺህ የሚቆጠር ነበር። የተወደዳችሁ አድማጮቼ የዛሬው ቃኘው በኮሪያ ልሳነ ምድር የኢትዮጵያ ተዋጊዎች ታሪክ ክፍል 13 በዚህ ያበቃል። በሚቀጥለው ፕሮግራም እስክንገናኝ በሰላም ቆዩልኝ። እንግዲህ ላይክ ማድረግ ሼር ማድረግ እንዳይረሳ። አመሰግናለሁ።